ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? በዛሬ ቪዲዮ ደግሞ የምናየው በአንድ ፓትራ ላይ ሁለት የተለያዩ ጣዕም ያላቸው ኬክ እንዴት እንደሚሰራ ነው። እንጀምር እና በመጀመሪያ ሁለት እንቁላል እንጨምራለን፣ ስኳር እና ሁለቱን ከጨመርን በኋላ በመምቻ ካላችሁ ከሌላችሁ በእጃችሁ እስከሚወፍርልን ወይንም በደንብ እስከሚዋሃድ ድረስ እንመታለን። ከዛ ዘይት፣ ወተት፣ ቫኒላ፣ ቤኪንግ ፓውደር እንጨምራለን። እዚህ ጋር ትንሽዬ የተፈጨ ወይንም የተጨመቀ የኦሬንጅ ጁስ እንጨምራለን፣ የብርቱካን እና ሁሉንም ከጨመርን በኋላ በደንብ እንዲዋሃድልን አሁን በመምቻ እንመታለን እና እዚህ ጋር የመታነውን በሌላ ሳህን እናካፍለዋለን። ከዛ ዱቄት እንጨምራለን። አንደኛው ላይ ትንሽ ወደ 6 ማንኪያ የሚሆን እንጨምራለን፣ ያው እንደ ልኬታችሁ እናንተ። አንደኛው ላይ ደግሞ ትንሽ አነስ ያለ ዱቄት 2 ማንኪያ የሚሆን እንጨምርና ከዛ ካካዋ ዱቄት እንጨምርበታለን ከላዩ ላይ ማለት ነው። እና እዚህ ጋር ሙዝ 2 ሙዝ ካላችሁ ያው እንደ ዱቄታችሁ መጠን ነው የሚወስነው፣ የምትሰሩትን ያህል እንደምትፈልጉ እና ስላይስ እያደረጋችሁ እየከተፋችሁ ተጨምሩታላችሁ። ከዛ በኋላ በመምቻ እንመታለን ማለት ነው ሁለቱንም። እና እዚህ ጋር ያጠፋሁት ነገር እንደምታዩኝ እየታገልኩኝ ነው ሙዙን ለመፍጨት እና በማንኪያ ስማሽ እያደረኩት ነው። ምክንያቱም እዚህ ጋር በመምቻው አልተፈጨልኝም። በማንኪያ እዚህ ጋር እያደቀኩት ነው ማለት ነው። ከመጨመራችሁ በፊት ወይንም ለብቻውን ፈጭታችሁ ወይንም ስማሽ አድርጋችሁ መጨመር ትችላላችሁ። እንደዛ የተሻለ ነው። እናም በመጨረሻም የቀረውን የብርቱካን ጭማቂ ወይንም ኦሬንጅ ጁስ ስኳርም ካላችሁ ላዩ ላይ ጨምራችሁ ለብ እናደርገዋለን እና የፈላውን ብርቱካን በሙዝ ባልተጨመረበት ወይንም በዛኛው ጎን ነጣ ባለ ጎን እንጨምራለን ማለት ነው። እና ይኸውት እንዴት እንደሚያምር ሁለት አይነት የሚገርም ኬክ ነው። ጣዕሙም ለየት ያለ ነበረ እና በአንድ ፓትራ እንደዚህ ቀለል አድርጋችሁ ሰዓታችሁን ቆጥባችሁ መስራት ትችላላችሁ። ቻው፣ በሚቀጥለው ቪዲዮ እስከምንገናኝ